ሁለት ደግሞ ልክ ይቺ ኦዲዮ የተወሰነ ካየን በኋላ እነዚህን ፕሮጀክቶች አንድ ባንድችን ኦንላይን ፕሌይሯን አስመስለን እንሰራለን። በእርግጥ አሁን ላይ እኔ አድ እና ሪሙቭ ፊቸሮች አይሰሩም፣ ምክንያቱም እነዚህ ጃቫስክሪፕት ያስፈልጋቸዋል። ይሄኛው ግን ለምሳሌ እነዚህ ከዚያ እናስቆማታለን። እሺ በዚህ መልክ ፕሌይሊስቱ ያለ እና እችን አስመስለን እንሰራለን ማለት ነው። ኦኬ ከዚህ በመቀጠል ወደ ዋናው እንግባ። ኢንትሮዳክሽን እንግዲህ ሚዲያ ያው በአሁኑ ሰዓት መቼም ለዌብ ፔጅ ሚዲያ በጣም አስፈላጊ ነው። በአሁኑ ሰዓት ከቴክስት ይልቅ በኦዲዮ እና ቪዲዮ ነው ምልልሱ እየተካሄደ ያለ። እንደውም በተለይ የኤአዮች መምጣት አሁን አብዛኛው ሰው የሚፈልገውን በድምፅ ወይም በቪዲዮ ጠይቆ የሚፈልገውን በድምፅ በኤአይ ለማግኘት ነው የታገላለ። ስለዚህ የሚዲያ አገልግሎት ደግሞ በዋነኝነት ደግሞ ግብረ መልስ ስለሚሰጥ ነው። ፈጣን የሆነ ግብረ መልስ ወይ ደግሞ ኢንተራክሽን ስለሚጨምርልን። ስለዚህ በዚህ ቱቶሪያላችን ደግሞ እኛም የምናየው እንዴት አድርገን ነው ኦዲዮን ኢምቤድ የምናደርገው ነው። ኦዲዮን ኢምቤድ የምናደርገውበት ወይ ልክ እዚህ በተሰጠው አይነት ወይ ነው። ኦዲዮ ታግ እንጠቀማለን። ኦዲዮ ከዛ ታግ ይኖራናል። ለምሳሌ ኦዲዮን አታሽት የምናደርገው ይህኛውን ወይ ተጠቅመን ነው፣ በዚህኛው ወይ ተጠቅመን ነው። ስለዚህ ይችን ትማት መርሳት የለብንም። በተለይም ደግሞ በተለይ ይችን እናያታለን። ይቺ ኮንትሮል አገልግሎቷ ቮሊዩሙን ፕላይ በተኑና እሱ አይከኖቹ እንዲታዩ ለማለት ስለሆነ አሁንም ሌላ መጠንቀቅና መርሳት የለብን። ይችን ታይፕ በተኗን መርሳት የለብን። ሌላው ደግሞ ከበፊቱ የሚለየው ሶርስ እንጠቀማለን። በእርግጥ አሁንም አለ ሶርስ፣ ከዛም በተሻለ ለማለት ነው። እንዴት ተጨማሪ ነው የመጣው። እሺ ሌላው ኮንትሮል እነዚህ ሶስት ነገሮች ይቆጣጠራል። ይሄ ኮንትሮል የምንለው ኮንትሮል ስምንላት አይከኗ ምን ትይዝልናለች ማለት ነው። እነዚህ ሶስቱ ትይዝልናለች። እነዚህ ሶስቱን ፕላይ ፖዝ እና ቮሊዩም የሚለውን ጨምርልናል። በዚህ መልክ እንቀጥላለን ማለት ነው። እሺ ሌላው ኦዲዮን ኢምቤድ ስናደርግ እነዚህን ወሳኝ ነገሮች ማወቅ አለብን። የመጀመሪያው ኮንትሮል የሚያደርግ ቅድም በፊት እንዳየነው ፕላይ ፖዝ እና ቮሊዩሞችን ነው። አውቶ ፕላይ ደግሞ ቪዲዮዎችን በራሱ ጊዜ እኛ ምንም ሳንነቀው በራሱ ጊዜ እንዲጫወት ነው የሚያደርግልን። ሉፕ ደግሞ የሆነ ቪዲዮዎችን ተጫውቶ ግን በራሱ ጊዜ ሲጨርስ እንዲቀጥል ነው አገልግሎቱ። ሚውት ደግሞ ያው ከስሙ እንደሚያመለክተው ፔጃችን ወይ ሪሎድ ባደረግ ፔጃችን ይጫወታል ግን ድምፅ አይኖረውም። እነዚህንም አንድ እናያቸዋል። ሌላው ኮኔክት የምናደርገው ሶርሳችን በዚህ መልክ ኮኔክት ልናደርግ እንችላለን። ፋይሎችን ልናወጣ እንችላለን። እነዚህንም አንድ ባንድ እናንተ ቴስት አድርጓቸው የተወሰኑትን እኛም እናያለን። ሌላው ክሮስ ኦሪጂናል ሶርስ ማለት አንዳንድ ጊዜ ክሮስ ኦሪጂናል ሶርስ ማለት ኮርስ ይባላል ወይ ደግሞ ክሮስ ኦሪጂናል ሶርስ ማለት ነው። ይሄ ምንድነው አገልግሎቱ? እያንዳንዳቸው ወደ ዌብሳይት በምንገባበት ጊዜ ክሬዴንሻል ወይም ፓስዋርድ ጠይቃል። በተለይ በአሁኑ ሰዓት አብዛኞቹ ዌብሳይቶች የተጠቃሚን የጎብኚዎችን የቪዚተር መረጃ መለቃቀም ዋነኛ ስራቸው ነው። ይሄ ደግሞ ለማስታወቂያ ስለሚጠቀሙበት ነው። ነገር ግን ክሮስ ታይፑን ደግሞ እዚህኛው ክሮስ ታይፑ አኖኒም ከተባለ ማንነት አልባ ከተባለ እዚህኛው ላይ አኖኒምስ ከተባለ ክሬዴንሻል አይጠይቅም ማለት ነው። እና እነዚህንም መለየት ያስፈልጋል ማለት አኖኒም ምንድን ነው። ሌላው ደግሞ ከላይ እንዳልነው ይቺ ኤስአርሲ አሁን ማልቀርም ግን እንደ ኦፕሽን አሁን የመጣች በዋነኝነት ያኛውን ነው እየተጠቀምንበት ያለው በአሁኑ ሰዓት ማለት ነው። ስለዚህ ወደሚቀጥለው እንትና እንግዲህ ሶስት አትሪቢዩት አሁን ማልቀርም ቅድም እንዳልነው ክሮስ ኦሪጂን ኖ ክሬዴንሻል አይፈልግም። ዩዝ ክሬዴንሻል ከሆነ ደግሞ ክሬዴንሻል ለምሳሌ እንደ ኩኪ እንደዛ ያስጠቅማል። ሌላው ደግሞ ክሮስ ኦሪጂንም እንደዛ ክሮስ ኦሪጂን የምንጠቀምባት ልክ ኦዲዮ ታግ ውስጥ በዚህች መልክ ነው። ኦዲዮ ታግ ውስጥ ኦዲዮ ታግ ውስጥ በዚህ መልክ ነው። አኖኒም ማለት ማንነት አልባ ሆነ ማለት እንዳይታወቅ ሆነ ማለት ነው። መርሳት የለብንም። ሌላ ደግሞ በዚህ አጋጣሚ ማወቅ የሚጠበቅብን ምን አይነት ፎርማቶችን ነው ኦዲዮ ሊወስድ የሚችለው ምን አይነት ፎርማቶችን ነው የሚለውን ማወቅ ተገቢ ነው። ኦዲዮ እነዚህን ሁሉንም ፎርማቶች ይቀበላል። እነዚህን ፎርማቶች አንድ ኦዲዮ እነዚህን ሁሉንም ፎርማቶች ይቀበላል ማለት ነው። እንዴት ነው የሚወስዳቸው? የታች ሳምፕሎቹ ያለበት ኤምፒኢጂ ሲሆን ኤምፒ ቮይስ ለምሳሌ ኤም4 ኤ ማለት በዙም ሪከርድ የሚሆኑ ቪዲዮዎችን ያሳያል ማለት ነው። እና ፎርማቶችን ኦዲዮ ስላሽ የሚውዝ ፎርማቶች መለየት ያስፈልጋል። በአሁኑ ሰዓት ግን ዘሞስት ኮመን የሚባለው ኤክስቴንሽን ይሄኛው ማለት ነው። ይሄ በጣም ዘሞስት ኮመን እና ዩቲዩብ ላይም ሌሎች ላይም አፕሊኬብል የሚያደርግ የሚሰራ ኤክስቴንሽን ነው ማለት ነው። በዚህም የተነሳ ዘሞስት ኮመን ብለነዋል ማለት ነው። እሺ ከዚህ በመቀጠል ፕራክቲካሊ ኮዶችን እንሰራለን። እያንዳንዱ ኮዶች ምን እንደሚመስሉ እንሰራለን። እሱን ለማድረግ ምንድነው የምናደርገው? እሱን ለማድረግ እዚህ ላይ ዴስክቶፕ ላይ እና አንድ ፋይል እንፈጥራለን። ይህንን ኦዲዮ ቱቶር እንበለው ቱቶር ብለነዋል። ይህን ቱቶር በቪኤስ ኮድ እንክፈተው። ራይት ክሊክ
አድርጌ ኒው ቪኤስ ኮድ እየከፈተልን ነው። እሺ ቪኤስ ኮድ ገብቶልናል። ነገር ግን ከዛ ወደ ቪኤስ ኮድ ከማጠታችን በፊት አስፈላጊ ማቴሪያሎችን እናመጣለን። አስፈላጊ ማቴሪያሎች ደግሞ እነዚህ ይችን ኦዲዮ እና ይችን ሁለቶቹን እንፈልጋቸዋለን። እዚህ ላይ ኦዲዮ ኤዲተር ላይ ጀስት ፔስት እናደርጋቸው። በቃ ፔስት ሆነዋል። ከዚህ በመቀጠል ይችን ኦዲዮ ኤዲተርን ወደ ቪኤስ ኮድ ይረጋረግ እናስገባት። ኦኬ አሁን ቪኤስ ኮድ ገብቶልናል። ከዚህ በመቀጠል ይሄ ዌልካም ስለሆነ አልፈልገውም። ከዛ እዚህ ላይ ኦዲዮ አንድ ኤችቲኤምኤል ፋይል እንፍጠር። ኦዲዮ ዶት ኤችቲኤምኤል እንዲሁም ሲኤስኤስ ፋይል እንፍጠር። ኦዲዮ ዶት ሲኤስኤስ ከዛ ለኤችቲኤምኤል ቦይለር ፕሌቱን ኮድ እንፍጠው ስላሽ ዋን ሾት ተጠቅሜ አንድ ስነካ እንደልኛል። ከዚህ በኋላ ይችን እንትኗን ኦዲዮ እንበለው። ክላሳችን ኦዲዮ ስለሆነ ኦዲዮ ብለነዋል። ከዛ ላይ የተወሰነ ሳምፕል እስኪ ሲኤስኤሳችን ኮኔክት መሆኑን ቼክ እናደርግና እንዴት ሊንክ ሁለተኛዋን እንምረጥ። ከዛ ስላሽ ሲኤስኤስ እናደርገና ዶት ስላሽ ሲኤስኤስ እንመርጣለን። ሲኤስኤስን ከመረጥን በኋላ መስራቱን እዚህ ላይ የሆነ ነገር ጽፈን ቼክ እናደርገው። ቦዲ ባክግራውንድ ስንት እንስጠው ቢጂ ኤፍኤፍ እናደርገውና ኤፍኢዲ ቢ ብለነዋል። እስኪ ይሄ ከለር ምንድን ኦኬ ኤሲ ቢ ኦኬ እንደዚህ አይነት ከለር ተጠቅሜ አላውቅም። ይሄ ወይም ኤፍ2 456 በቃ ይሁን። በዚህ ለሙከራ ስለሆነ ከ6 ዲጂት ነው የለበትም እንጂ ፈለግነው መጠቀም እንችላለን። አሁን ያው ብራውዘር ላይ እየከፈተ ነው። ኦኬ ብራውዘር ስለዚህ ኮኔክት ሆኗል ማለት ነው። አሁን እስኪ ስለ ብራውዘር ስለ እንትናችን ትንሽ የተወሰነ ነገር ማለት ስለ ኦዲዮ ላይ እዚህ ጋር እናደርግ። ኦዲዮ ከዛች ላይ እቺ ግድ እዚህ ጋር መጠቀም እንችላለን። ከስርም መጠቀም እንችላለን። እዚህ ጋር ለምሳሌ ምንድነው ነው ሶርስ እንላለን። ሶርሳችን ውስጥ እዚህኛው እንገባና ኤስአርሲ ብለን እንትኑን እናስገባለን። ኦዲዮ እናስገባው። ከዛ እዚህ ጋር ደግሞ ታይፕ ብለን ደግሞ ታይፕ ኦዲዮ እንትና ነው። ከዛ እዚህ ጋር ዩር ብራውዘር ዳዝ ኖት ሰፖርት ብለን እናስገባለን። ዩር ብራውዘር ዳዝ ኖት ሰፖርት ምንም ነቲንግ አልመጣም። እስኪ ከላይ የሆነ ቴክስት እንጻፍ። ኤች3 ኦዲዮ እንበላ። ኦዲዮ ቢሆን ከዚህ ጋር ኦዲዮ መጥቷል። ላይ የጻፍኩ ብቻ ታች ያለው ግን አልመጣም። ስለዚህ ታች እንዲመጣ እዚች ላይ ኦዲዮ ይችኛዋ አታስፈልግም። ኦልሬዲ ብቻ ሶርስ ተጠቀምኩኝ እዚህ ላይ። ስለዚህ ምን ማለት አለብን? ኮንትሮልስ ማለት አለብን ነው እንድትመጣ ይችኛዋን መጠቀም። ይቺ ኮንትሮል ኤስዲሲ ይባላል። ይቺ አውቶማቲካሊ መጣች ማለት ነው። ኦኬ ከዛ እዚችኛዋ ላይ ፎርማት አሁን እዚህ ምንም ነገር አልመጣም፣ ምክንያቱም ፎርማት አላስገባሁት። ስለዚህ እዚችኛዋ ላይ ስላሽ አድርጌ ኤምፒ4 ባሰጣት ኤምፒ4 ብላት አሁን መጫወት ትችላለች ማለት ነው። አሁን እቺ መጫወት ትችላለች። እንግዲህ ግን እቺ ኮንትሮል ባጠፋት ይሄ ሁሉ ነገር አይታይ። ለምሳሌ እቺ ኮንትሮል ሪሙቭ ባድርጌ ሴቭ ብለው ይሄ ሁሉ ነገር ጠፋ። አንዱ ባደረገው ደግሞ እንደዚህ አድርጌ እንዲታይ ሁሉ ማለት ነው። ከዛ ይሄን አንዱ ብለው አንዱ ሴቭ ባደረገው መጣ ማለት ነው። አሁን እቺ ኤምፒ4 በጨምርላት ኤምፒ4 ሚል ጨምርላት ይቺኛው የፈዚቱ አክት ትሆናለች ማለት ነው እና ትጫወታለች ማለት ነው። በዚህ መልክ እንደተነደ ሌሎችን ደግሞ እናንተ ጨርሷቸው። እኛ ግን ለጊዜው እዚች ጋር የሆነች ሪል ፕሮጀክት ስላለች ይችኛውን ፕሮጀክት አብረን እንስራት። ይችን ፕሮጀክት እንስራት። ይቺ ፕሮጀክት ተመሳሳይ ብራውዘር ላይ ሊሆንልን ወደኛ ብራውዘር እንወስደውና እየሰራን ያለ ነው። እዚችኛው ላይ ያመጣ የከፈታልን ሰርቨራችን እዚህ ላይ ያደርገን ኢንተር እንለው ይችን ነው የምንሰራ። ስለዚህ ለአሁኑ ይህን ድሌት አድርገዋለሁ ወይ ደግሞ ኮመንት እናደርገው። ኮመንት አሪፍ ነው ከማደለት። እሺ ከዛ ቀጥሎ እዚህ ጋር ፕሮጀክታችን ወደ መስራት እንሄዳለን ማለት ነው። ፕሮጀክቶቹን ለመስራት መጀመሪያ እንግዲህ እያንዳንዱን ኤችቲኤምኤል ማስቀመጥ ያለብን። ኤችቲኤምኤል ለማስቀመጥ ደግሞ የተለያዩ ሴማንቲክ ታጎች ይጠቀማሉ ማለት ነው። ስለዚህ የመጀመሪያው አንዱ መስራት ያለብን መጠቀም ያለብን ይሄ ስናየው እንግዲህ ቴብል ነው። ስለዚህ ከቴብል ጋር እንደሚመሳሰል ኤክስፔክት እናደርጋለን። ስለዚህ ለመጀመር ዲቭ ክሬት እናደርጋለን። ለዲቭ ክላስ እንሰጠዋለን። ለዲቭ ክላስ ምን እንበለው? ክላሱን ሚውዚክ ፕሌየር እንበለው። ሚውዚክ ፕሌየር ብለነዋል። እሺ ክላሱን ክሬት ካደረግን በኋላ አንድ ኤች2 ታግ እንስጠው። ኤች ታጉን ምን እንበለው? ሚውዚክ ፕሌየር ነው። ሙዳሪች ሚውዚክ ፕሌየር የምትለው እንድትመጣ ማለት ነው። ሚውዚክ ፕሌየር ብለን ምን እየተካሄደ እንደሆነ እንድነው ይሄኛውን እናየው። ይሄው ሚውዚክ ፕሌየር የሚለው ምትልናል። እስካሁን የነሰራን። እሺ የሚቀጥለው ደግሞ ሚውዚክ ፕሌየር ክሬት ካደረግን በኋላ እዚሁ ዲቭ ውስጥ ከኤች2 ቀጥሎ እዚሁ ዲቭ ውስጥ
ምን ክሬት አድርጋለሁ? ቴብል የሚባል ታግ ክሬት አድርጋለሁ። ምክንያቱም ይሄ ኮድ የተሰራው ሙሉ ሙሉ በቴብል እንደሆነ እያየነው ስለሆነ ማለት ነው። እሺ ከቴብል ቀጥሎ ደግሞ ለሄዲንግ እነዚህን ሄዲንግ ወይም ኢንፎርሜሽኖች ሄዲንግ መረጃዎችን የምንይዝበት የአልበም አርት፣ ትራክ፣ ሶንግ ሌሎችን የምንይዝበት ቲሄድ የሚባል ያስፈልገናል ማለት ነው። ቲሄድ ስንል ሁለተኛ ይመጣልናል። ቲሄድ ውስጥ ደግሞ ትንሽ ሰፋ አድርጎ ሄደሽ ለጠንት ላይ ትንሽ ችኛዋን ጠጋጋት ያው በዚህ መልኩ ትንሽ ሰፋ ለማድረግ ሞክራለሁ። ቲሄድ ውስጥ ደግሞ ልንጽፍ የምንችለው ምንድን ነው ማለት ነው። ቲሄድ ውስጥ ደግሞ መጻፍ ያለብን ሮው ነው። ቲአር ሮዎችን መጻፍ ያለብን ቲአር ነው። ቲአር ላይ ደግሞ መጻፍ ያለብን እነዚህን ሮዎች ነው። ለምሳሌ የመጀመሪያውን ሮ እንጻፍ። ሮ ውስጥ ዳታዎችን የምናስገባት ሮ ውስጥ ዳታ ለማስገባት ምን እንጠቀማለን ማለት ቲኤች እንጠቀማለን። ቲኤች አሁን ቲኤችን ምን እንበለው? አልበም አርት እንበለው። አልበም አርት እቺ የመጀመሪያዋ ማለት ነው። እስኪ ምን እየተካሄደ እንደሆነ እያየንኛም ይኸው አልበም አርት የሚለውን ጽፈናል። ከዛ አልበም አርት የምትለውን ይችን እነዚህን ኮፒ ሲያደርጉ እንድቀማችሁ ይቺ እነዚህ ትራክ ምናምን እንዲመጡ ይቺ ቲኤቿን ኮፒ ሲያደርግ እዚቹ ላይ ነው ኮፒ አድርገን እዚቹ ቲኤች ስር ፔስት እናደርጋለን። ከዛ ምን እንባላት ይችን ኦኬ ዋታፕ ኦኬ ይችኛዋን ኮፒ አድርጌ ይችን ማውንቲ ይችን ብቻ ኮፒ እናደርግና እዚች ላይ ከስባ ላይ ፔስት እናደርጋታለን። ከዛ ቲአርድ አልበም አርት የምትለዋን እኛ እዚች ባለችው ስም ተከታለን። እዚች ትራክ በምትለው ትራክ ከትራክ በኋላ ደግሞ ሶንግ ታይትል የምትለዋን አሁንም ፔስት አድርጌ ሶንግ ታይትል የሚለውን ተጠቀም። እሺ ከሶንግ ታይትል ቀጥሎ ደግሞ ማነው አርቲስት ነው የሚለውን እንጠቀማለን። አሁንም ፔስት አድርገን ቅድም ያዝኩት ስም ስላለ ምንድነው ነው አርቲስት ኔም። ከአርቲስት ኔም ቀጥሎ ደግሞ እንጠቀማለን ፕሌይ እና አክሽኖች አሉ እዚህ ላይ ምን ያህል ነው። ስለዚህ ፕሌይ ብለነዋል። ከፕሌይ ቀጥሎ ደግሞ አክሽንስ ይቺ መጨረሻ ያለችው አክሽንስ መጽፍባት። ከዛ አሁንም አክሽንስ ብለን ጽፈናል። ከኛ ላይ ደግሞ ምን እየተካሄደ እንደሆነ ማየት እንችላለን። ሁለተኛው ይኸው አንድ ባንድ ሁሉንም ወደ ጎን የሚያስፈልጉን ቴክስቶች ጽፈን ጨረስ ማለት ነው። ኤችቲኤምኤል ማለት ይጻፍን ያለ እንግዲህ ሲኤስኤስ ገና ነው። አክሽንስ አሁን ቴብላችን ሮ እዚህ ጋር ተዘግቷል። የመጀመሪያው ሮውን ጨርሰናል። አሁን የሚቀጥለው ሮ አሁን ይሄንን ሄደው ጽፈናል። ይሄንን ደግሞ ጽፈን ጨርሰናል። ቀጣይ ክፍል ደግሞ ቀጣዩ አሁን ደግሞ የምንቀጥለው ወደዚህኛው ሮ እንቀጥላለን ማለት ነው። ይህንን ለመጻፍ ደግሞ የምንጠቀማል ሌላ ሮ ክሬት እናደርጋለን። ይቺ ሮ የምታልቅበት ላይ ለምሳሌ እዚህ ላይ ምን ማለት እንችላለን? ሰከንድ ሮ ማለት እንችላለን። ሰከንድ ሮ ወይም ፈርስት ዳታ ሰከንድ ሮ ይላል ደግሞ ፈርስት ዳታ የምናስገባበት ማለት ነው። ኦኬ ነገር ግን ሰከንድ ሮ ከመግባታችሁ በፊት ያንን ሰከንድ ሮ መግባት ማጻፍ ያለብን ከቲሄድ በታች ነው። ቲሄድ የሚለው በታች አለ እዚች ላይ ነው ሰከንድ ሮ ወይም ደግሞ ዳታ የምናስገባው። ይህንም የምንለው ስለዚህ ዳታ ሮ ብለናል። ቲሄድ ዳታ ሮ ካለቀ ደግሞ ምን ልንለው ማለት ስለዚህ ቲ ቦዲ ነው። እነዚህ የቴብሉ ቦዲ ማለታቸው ይሄ የቴብሉ ቦዲ ያለበት ቲ ቦዲ፣ የላይኛው ደግሞ ቲሄድ ተብሏል ማለት ስለዚህ እዚህ ጋር ቲ ቦዲ የሚለውን እንጠቀማለን ማለት ነው። ቲ ቦዲ የሚባል ጋር ክሬት አድርገናል። ቲ ቦዲ ታግ ውስጥ ክሬት ካደረግን በተመሳሳይ ምን እንጠቀማለን? አንድ ሮ እንጠቀማለን። ቲአር የሚባል እዚህ ላይ ክሬት እናደርጋለን። ቲአር ላይ ክሬት ቴብል ሮ ክሬት ካደረግን ደግሞ ቀጣዩ ክፍል ምንድነው ማለት ነው ሊሆን የሚችለው ወደ ቀጣዩ ክፍል ምንድነው ሊሆን የቴብል ዳታ የምናስገባበት ምን ያስፈልገናል? ሮ ያስፈልገናል። ስለዚህ ሮውን ክሬት አድርገናል። ይህን ሮ ስለዚህ ክሬት አድርገን ማለት ቀጣዩ ምንድነው እነዚህን መረጃዎች ማስገባት ነው። ምን እየተካሄደ እንደሆነ እናየው። ይሄው አሁን እያንዳንዱ ነገር መረጃዎች አሟልተናል። እሺ ስለዚህ እዚህኛው ላይ የመጀመሪያው ኢሜጅ ነው አይደለ? ይችኛዋ ኢሜጅ ነች ማለት እዚህ ጋር ምናት እዚህ ምናት ኢሜጅ ነች። ስለዚህ የኢሜጅ ታግን ማስገባት አለብን ምን ላይ በቲኤች በኩል። እሺ ስለዚህ እዚህ ላይ ቲዲ የቴብል ዳታ ቲዲ ላይ ምን ማስገባት አለብን? አይኤምጂ ታግ ማስገባት አለብን ማለት ነው። አይኤምጂ ታግ እናስገባታለን። አይኤምጂ ታግ ስናስገባ ለምሳሌ እኔ የመጀመሪያው ሰው የቴዲ አፍሮ ምስል ስለሆነ ይሄንን ከሎቱስም ላምጣው ዶት ስላሽ ይኸው የቴዲ አፍሮ ምስል ያለበት እሱን አግኝቻለሁ። ስለዚህ ስሙ እንደምን እንበለው? ቴዲ አፍሮ እንበለው። ኦልተርኔት ቴክስት መጻፍ በጣም ወሳኝ ነው። በተለይ ሰርች እንጂ የምንፈልገው ኢንዴክስ ለማድረግ እንዲሁም ደግሞ አይነ ስውሮች ቪዥዋል ኢምፓየርድ የሆኑ ሰዎች ቴክስት ኢሜጃችን በቀጥታ ስለማይነቡት ይሄ ኢሜጅ ነው ይሄ እንትን ነው የሚለውን ነገር ጽፈን ማስቀመጥ መቻል አለብን አዘ ኦልተርኔቲቭ ቴክስት። ስለዚህ ለሰርች ኢንጂን ኦቶማይዜሽን በጣም ወሳኝ ነው ማለት ጎግልም ሳጀስት ያደርገዋል። ይኸው አሁን ኢሜጃችንን አስገባን ማለት ነው። ኢሜጃችን አስገብተናል ምንን ተጠቅመን ቲዲ ተጠቅመን ማለት ነው። አሁን ደግሞ ሌላ ቲዲ እናስገባለን። ሌላ ቲዲ የምናስገባው ደግሞ ምንድን ለማለት ነው? እቺ ሶንግ ታይትል የምትለዋን ለማስገባት ነው ማለት ነው። ሶንግ ታይትል ሳይሆን እቺ ትራክ ዋን ትቀድማለች። ስለዚህ ቲ
ቲዲ እንልና አሁንም ትራክ ዋን የሚለውን እናስገባለን። ትራክ ዋን ከዚህ በኋላ ኮፒስ ያደረግን አርቲስት ሶንግ ታይትሏን አርቲስት ኔም ዋን የሚለውን ማስገባት እንችላለን። ተመሳሳይ ስለሆኑ ማለት ነው። ስለዚህ እችኛዋን ኮፒስ ላድርጋትና እችኛዋን የምንበላ ስለዚህ ሶንግ ታይትል ዋን ሶንግ ታይትል ዋን የቴዲ ነው፣ ግን ይህን በግልጽ ስለምናውቀው አልሄድ ያለ የሚል ሙዚክ ነው የጋበዘን አልሄድ አለ የሚል ነው። እሺ ምን እየተካሄደ እንደሆነ ከራሳችንም እናየው። ስለዚህ በትክክል እየሄደ ምክንያቱም ትራክ አለ አንድ ያለ ከዛ የእንትን ታይትል አልሄድ ያላለ ቀጥሎ ደግሞ እዚህ ጋር አርቲስት ኔም ደግሞ አሁንም ይችን ኮፒስ ላድርጋትና አርቲስት ኔም ቴዲ አፍሮ እዚህ ጋር ፔስት አድርጋለሁ። ከዛ እዚህኛው ስር አርቲስት ኔም የሚለውን ይህንን አልሄድ ያለ የሚለውን አሁን ቴዲ አፍሮ ነው። ቴዲ አፍሮ ይኸው ቴዲ አፍሮ የሚለው ኦርጋናይዝ የሚሆነ በኋላ እንግዲህ ለጊዜው ግን ቴዲ አፍሮ የሚለው በዚህ መልክ መጥቶልና ማለት ነው። እሺ ከዛስ ቀጥሎ ከቴዲ አፍሮ ከአርቲስት ኔም ቀጥሎ ምን አለ? ፕላይ በተን አለ። ስለዚህ ፕላይ በተን ስለደረስ አሁን ሌላ ቴዲ ክሬት እናደርግና ኦዲዮን ማስገባት ሊጠበቅብን ማለት ነው። ኦዲዮ እናስገባለን። ኦዲዮ ክሬት አድርገን እዚህ ሶርስ ለምሳሌ ስለምጽፍችኛው ኤስአርሲ ያታስፈልገኝ እዚች ኦዲዮ ላይ እንገባና አሁን ከዛ ሶርስ ብለን እንጽፋለን። ሶርስ እዚች ላይ ደግሞ እንገባና ሶርስ ውስጥ እንገባና ኤስአርሲ ብለን እንጽፋለን። ኤስአርሲ ውስጥ ዶት ስላሽ ምንድን እናደርገው ይቺ ኦዲዮ ፋይል ኦኬ ኦዲዮ ይቺ መጀመሪያ ከዛ ታይፕ እንስጠው ሲላይም ጎን በጎን እስካሁን ምንም እየተካሄደ አይደለም። ስለዚህ እሺ ታይፕ ስጽፈልኝ ያለ ኦኬ እዚች ላይ ታይፕ ላይልና ታይፕ ላይ ምን እንበለው ስለዚህ ኦዲዮ ስላሽ ኤምፒ4 ምክንያቱም ለሁሉም ስታንዳርዱ ኤምፒ4 ነው። ለዩቲዩብ ለሌሎች ቪዲዮቹ ኤምፒ4 አሁን ምንም ነገር ዲስፕሌይ ይሆናል አይደለ? ቅድም እንዳየ ነው ማለት ነው። አሁን እዚህ ጋር ምንም ነገር ዲስፕሌይ አልሆነም፣ ግን ለምሳሌ እዚች ላይ ቅድም ያልናተችን ኦዲዮ ላይ ኮንትሮልስ ብንል ኦዲዮ ትመጣለች ማለት ነው። ኦኬ ሶሪ ኮንትሮልስ ከማኑዋል ጽፎ ካልተሳሳትኩ አሁን ይዞት ይመጣል ማለት ነው። አሁን ያት ይቺ ኮንትሮልስ የምትለው መጣሽ ማለት ነው። ስለዚህ በዚህ መልክ እንትን አደረግን ማለት ነው። ትንሽ የሆነ ነገር እየመሰለ ነው እንግዲህ አካዱ ትራክ ታይትል ምናምን የሚለው የተወሰነ መሰል እያለ ነው። ይህንን ማለት ነው የመጀመሪያው ቴብል የመጀመሪያውን ስራችን ስለዚህ እያጠናቀቅን ያለ ነው። እዚህ ላይ ብዙ ጊዜ በኤች3 ታይትል ዩር ብራውዘር አንዳንድ ጊዜ ዲስፕሌይ ካልሆነ ዩር የሆነ ነገር ማስቀመጥ ማስታወሻ ይጠቅማል። ዩር ብራውዘር ዳዝ ናት ሳፖርት ዲስፕሌይ አይሆንም፣ ግን አንዳንድ ጊዜ ቢቀመጥ የተሻለ ነው። ኦዲዮ ከዚህ ቀጥሎ ኦዲዮ ዘግተናል፣ ቲዲም ዘግተናል። እዚህ ጋር ቲዲ ከዘጋን በኋላ ሌላ ተጨማሪ ደግሞ አንድ ቲዲ የቴብል ዳታ የሁለተኛውን ደግሞ ክሬት የምናደርግበት እንፈጥራለን። ለምሳሌ ሁለተኛው ቲዲ አፍሮ ነው የደገምኩት ይሁን ያሉ ነው። እሺ ስለዚህ እዚህም አንድ ቲዲ እንፈጥራለን። ግን አንድ ቲዲ ከምንፈጥር ይህንን ራሱ ነው ኮፒስ እናደርገው ይስ የተሻለ ነው። ያው ቴክስት መቀየር ስለሆነ እቺኛዋን ቲዲ እንፈልጋትና ኦኬ ለካልጨርስ ሶሪ ያልጨርስ ምክንያቱም እዚህ ጋር ፕሌይ በተኖቹ አክሽኖች አሉ። ፕሌይ በተን የደረሰው ስለዚህ አሁን አንድ ሌላ ቲዲ ክሬት እናደርጋለን። አንድ ቲዲ ክሬት እናደርግና ምን እንጠቀማለን? በተን ክላስ እንሰጣለን። በተን ክላሱ ምን እንበለው እዚሁ ላይ ቢቲኤን የሚባል ክላስ መስጠት እንችላለን። ቢቲኤን አሁን ሌላ ክላስ አንድ ክላስ እንጨምርለት ቢቲኤን አድ እንበለው። ቢቲኤን አድ ብለነዋል። ከዛ ይችን አድ ብለናት ይህንን እኛ ጋር ኮንትሮል ኤስ ብናየው ማክሲማይዝ ብለን አድርገን ብናየው ይኸው እቺ አድ የምትልበትን መጣሽ ማለት ነው። የተወሰነ መሳል እያደረግን ነው። እሺ ከዚህ በመቀጠል በተኖቹን አዳደረግን። አሁን ደግሞ የእንትኑ ተመሳሳይ በተን ሆኖ ግን ቲዲ በተን ሪሙቭ የምትለዋን መጨመር አለብኝ። ኦንሊ እዚህ ላይ አድ የምትለዋን ሪሙቭ ልበላት። ሪሙቭ መልቲፕል ክላስ መስጠት ይቻላል በነገራችን ላይ። ከዛችን ሪሙቭ በሚል እንተካውና ዲሊቱን እሺ ምን እየተካሄደ ነው እናየው። ይኸው ከላይ ከላይ ለምንድን ነው ከላይ ያወጣው? ምን ተሳስተን? ስህተታችን ምንድን ነው? ይችን በተኗን እታች ጻፍናት፣ ግን መጻፍ የነበረበት ውስጥ ላይ ነበረች። እሺ ውስጥ ላይ ክሊክ አድርገናት። ስለዚህ በተኗን ሶሪ። ስለዚህ ይችን በተን እዚሁ ላይ ፔስት እናደርጋት። በተን ኦኬ ልክ ነው። እሺ በተናችን ወታች መታለች። ስለዚህ መቀጠል እንችላለን። በተናችን አካታች እዚህ በተኖቹ ምክንያቱም አንድ ዲቭ ውስጥ ነው ያሉት ወይም አንድ ቲዲ ላይ ነው ያሉት። እነሱ ስትስተካከል መታለች። ስለዚህ ወደሚቀጥለው ወደ እንችላለን ማለት ነው። አሁን ደግሞ እዚህ ላይ ሪሙቭ በተን ካጨረስን በኋላ ቲዲ እንዘጋለን። እንደገና ደግሞ ሮም እንዘጋለች። ሮም ዘጋትና ተጨማሪ ሌላ ሮም እንፈጥራለን። ሌላ ሮም ክሬት ማድረግ እንችላለን ማለት ሌላ ሮም ስንል እዚህኛው ኬስ ይሄኛውን ሮም እንቀጥላለን። አሁን ይሄኛውን ሮም ጨርሰናል። አሁን
ይሄኛውን ሮ ጨርሰናል። ቀጣዩ ስቴፕ ደግሞ ይሄኛውን መድገም ይሄኛውን ሌሎች መድገም አንድም ስለሰራ ሌሎች ዘሴም ስለሆኑ ዝም ብለን ይሄኛውን ኖርማል አሁኑ ኮፒስት አድርገን እንትን ማለት እንችላለን። ምክንያቱም ዘሴም ወይ ነው አንዱ ክሊር ከሆነ ዘሴም ወይ ነው። ምናልባት ይሄኛውን ደግሞ ማክሲማይዝ አድርጌ ላሳያችሁ። ይሄኛውን ቪኤስ ኮድ ማክሲማይዝ አድርገውና በትክክል ኮዱ እኩል እየተጓዝን ከሆነ እናንተ ቤት ይህን ይመስላል። የሰራ ነው ቴብል አለን። በቴብል ውስጥ ቲሄድ ያለ በቲሄድ ውስጥ ቲአር ክሬት አለን። ከዛ እነዚህን አምስት ነገሮች ጋር ቲአር እዚህ ጋር ቲአር ሮ እዚህ ጋር ተዘግቷል። እነዚህ አምስቶቹ አሉ። ከዛ ቲሄድ ይዘጋል። ከዛ ቲቦዲ ይቀጥላል። ቲሄድ ሲዘጋ ቲቦዲ ይቀጥላል። ቲቦዲን አሁን ጨርሰናል። ቲቦዲ አንድ እንትን ሰጠናል። ቲቦዲ አሁን አንድ እንትን ሰጥቶናል። ስለዚህ ቲቦዲን መድገም እንችላለን አሁን እያልን ያለ ነው። ስለዚህ ለምሳሌ ቲቦዲን ኮፒር እንዴት ሰብስቤ እዚህ ላይ ሰብስቤ ይህን መጀመሪያ ፎርማት ለማድረግ ራይት ክሊክ አድርገን ከዛ ዶክመንት ፎርማት እንበለው። በቃ አሁን ፎርማት አድርጎናል። ስለዚህ ይቺ እንዳንደግም ጊዜ ለመቆጠብ ማለት ነው። ይችኛዋን እዚህ ላይ ክሊክ አድርግና ከዛ ተሰልችን ኮፒ ፔስት አድርጌ ኮፒ ብያለሁ። ኮንትሮል ሲያደርግን ኮፒ ከዛ እዚህ ላይ ምን ማለት ይችላል ማለት ነው። ኮመንት አድርገን ሰከንድ ሮ ኮመንት ለማድረግ ነገራችሁ ላይ ኮንትሮል ይዘን ፎርዋርድ ስላሽ ነው ቻለው። ስለዚህ ሰከንድ ሮ ላይ ለምሳሌ ፔስት ባደርገው የሚጠበቅብን ስሞችን መቀየር ብቻ እንጂ ቴክስቶችን ሌላው ሁሉ መረጃ ተመሳሳይ ነው። ስለዚህ አሁን ሪፍሬሽ አድርገን ብናየው የኛስ ይኸው በቃ ሁለተኛው ዙር መጣ ማለት ነው። እኛ ጀስት እንትኑን መጠቀም ስለምንችል ይሄኛው ተመሳሳይ ከስሞች 1 2 3 ከማርከው ቁጥሮች ውስጥ ደስ ስለሆነ ስለዚህ አሁን ሁለት ጊዜ ኮፒ ስታል እናደርገው 4 ስለሆነ ብዛታቸው አሁን ከዚህ ከቲአር በታች ከኪቦርዱ በላይ ኮመንት አድርገን ሰርድ ሮ ብለን ሰርድ ሮ ብንለው እና እዚህ ሰርድ ሮ ስር ደግሞ ፔስት እናደርገው። አሁን ደግሞ ፎርዝ የምናደርገው ኮንትሮል ከዛ ፎርዋርድ ስላሽ ከዛ ፎርስ ሮ የሚለውን ተጠቅም ያለው ከዛው ላስት ፔስት አድርገን ከዚህ በኋላ የሚጠበቅብን እንትኖችን ማለት ነው መቀየር ብቻ ስማቸው ማለት ነው። ስማቸውን ቴዲ አፍሮ አንድ ብያል ነው አለ ዋናው ይሄ ቴዲ ለምሳሌ ሰርድ ሮን ይሄን ለምሳሌ 3 ማድረግ እንችላለን። ስሙን ደግሞ በሌላ 3 ማድረግ እንችላለን። ልክ ባገኘነው መረጃ ችግር የለውም። ያው ለትሬኒንግ ስለሆነ አንዱ ትክክል ከሆነ ሌሎቹም ትክክል ናቸው። ከዚህ በኋላ ወደ ኖርማል ሲኤስኤስ እንሄዳለን። ሁሉም ለዘርጋቸው ኮዶች እንዳይሰበሰቡ ምናልባት እናንተ እየተከታተላችሁ ከሆነ ይሄን ይመስላል። ኤችቲኤምኤል ኮዳችንን አሁን በዚህ መልክ ጨርሰናል። ነገር ግን ስማቸው ግን አንዱ በተመሳሳይ እንደሆነ እናንተ አስተካክሉ። ኖርማል ስትራክቸሩ ግን በዚህ መልክ ያልቃል ማለት ነው። ከዚህ በኋላ ወደ ሲኤስኤስ እንሄዳለን። ኤችቲኤምኤል ኖርማል እንትን ብናየው ራሱ ኮዱ ይሄ እንድንሰራ የፈለግነው እኛ መጣልን ደግሞ ይሄ ነው። ኦኬ እኛም በዚህ መልክ መጥቶልናል። በጣም አሪፍ በጣም በሚያምር ሁኔታ ነው። ከዚህ በኋላ ደግሞ ወደ ሲኤስኤስ እንሄዳለን። ሲኤስኤስ ላይ ጊዜ ለመጠቀም ትንሽ ፈጠን ለማለት እንሞክራለን። የበፊቱን ሲኤስኤስ አጠፋዋለሁ። የበፊቱን ሲኤስኤስ አጥፍቼዋለሁ። አሁን እሺ ያው ከዚህ ጋር ክሊር ነው እንግዲህ የቀረ የለም። ከዛ የሚቀጥለው ወደ ስታይላችን ማለት ነው። ስለዚህ ቦዲ ታግ እንጠቀማለን። ለቦዲ ታግ ጎን አድርገው ማየት እንደሚችል አንዳንድ እንትኖችን ከዛ ቦዲ ታግ ምን እንስተው ፎንት ፋሚሊ ኤሪያል ሳንስ እንስተው ፎንት ፋሚሊ ኤሪያል የመጀመሪያውን ሰጥተናል። ከዛ ቀጥሎ ደግሞ ቴክስት አላይን ሴንተር አድርገናል። ከቴክስት አላይን ሴንተር ደግሞ ባክግራውንድ ከለር መስጠት አለብን። ቢጅ ከለር ኤፍ3 እንስተው ኤፍ3 ሌተር ባክግራውንድ ሰጥተናል። ትንሽ ፈዘዝ ያለ አሁን ባክግራውንዱ ከንቱ ጋር እየመጣልን ነው ማለት ነው። የሚያምር ባክግራውንድ ነው። እሺ አሁንም ወደ እንትናችን እንመልከት። ባክግራውንድ አስተካክለናል። ባክግራውንድ ካስተካክለናል ማርጅን 0 ፓዲንግ 20 ፒክሰል መስጠት አለብን። ማርጅን 0 M0 ማለት ይችላል። M0 ከዛ ፓዲንግ 20 ፒክሰል ከዛ ቴዲ አፍሮ የሚለው በመካከላችን ነበረው የተጣበቀው ነበሩት ኢሜጆች ቴዲ የሚለው ትንሽ ለቀቅ አድርጎልናል። ለምሳሌ ኮመንት አድርገው ሳልሰጥ የነበረው ይሄ እንደዚህ ነበር፣ የተያይዞ ነበር፣ ወደዚህ ተጠቅቶ ነበር። አሁን እንደዚህ ወጣ ትንሽ ወጣ እያለልን ነው። ከዚህ በመቀጠል ደግሞ ለሚውዚክ ፕሌየር ክላስ ሰጥተናል አይደለ? ለዲባችን ስንነሳ እዚህ የሰጠነው ሚውዚክ ፕሌየር አለ። ይቺን ክላሷን ኮፒ አድርገን ወስዳታለን። ክላስ ስለሆነ ክላስ ደግሞ የሚሰጠው የሚጠቀሰው በዶት እና ዶት አድርጌ ፎከስ አድርጋለሁ። ከዛ ከርሊብሬስ እና ክላሱ ደግሞ ምን ፕሮፐርቲዎች ይሰጡት ነው። የመጀመሪያው ማርጂን ቶፕ እና ቦተሙን 20 ፒክሴል ሌፍት እና ራይት ነው። ማርጂን ማርጂን 20 ፒክስ ቶፕ እና ቦተም 20 ፒክሴል። ከዛ ከማርጂን ቀጥሎ ደግሞ እንድንስተው ማክሲም ዊድዝ 800 ፒክሰል 808 ፒክሰል። ባክግራውንድ ኤፍኤፍ እንስተ ቢጂ ኤፍኤፍ እንስተው ቢጂ ከለር ኤፍኤፍ ሰጥተናል ማለት አሁን ቢጂ ከለር ኤፍኤፍ እየሰጠን ያለ ነው።
ቴብላችን ያለበት ብቻ ነው ማለት ለቦዲ ባክግራውንድ ይህንን ሰጥተናል አይደል? ይሄ ከለር ለእኛ ለቴብላችን ደግሞ ይቺ ዋይቷ ለቴብላችን ይቺ ዋይት እንደዚች አድርጋ የምትወደዋ ከለር ይቺ የኛ የቴብላችን ትንች ቴብላችን ባክግራውንድ ለዚህ ነው እየሰጠን ያለ ነው። ኦኬ ይሄ ክሊር ከሆነ ፈዘዝ ያለች ባክግራውንድ ነበረች። እንደውም ያኛውን እንደመቀራረግ በደንብ እንዲታይ ስለተመሳሰለ ትንሽ ኦኬ ትንሽ ስለተመሳሰለ ስለዚህ ዋናውን ቦዲ የላይኛውን ቦዲ ለምሳሌ ይሄኛውን አድርጌዋለሁ። አሁን በደንብ ላይ ያው ቦዲ ደመቅ ያለ ነው። እኛ የሰጠነው ደግሞ በኋላ የሰጠው ደግሞ ይችኛዋ ከለር ማለት ነው። ቦዲ ያለው ይሄ ያላ ያለው ኢንዲጎ የሚባለው የኛ ለቴብላችን ደግሞ ልክ ለዚህ ቴብል እንዲሁም የምንፈልጋት ይቺ መካከለኛዋ ለእኛ ቴብል ልትሆን የምንፈልጋት ይቺ ከለር ማለት ነው። ይቺ ነው ዋይት የሰጠናት ይቺ ማለታችን እኛ ኬት ላይ ይቺ ማለት ነው። ኦኬ እንቀጥል። እስከዚህ ክሊር ከሆነ እንቀጥል። ባክግራውንድ ኤፌክትስ ፓዲንግ 20 ፒክሴል አሁንም እየሰጠን ያለ ነው። ለዚች ለትንሿ ነው ለኛው ለራሳችን ፓዲንግ 20 ፒክሰል የምትንቀሳቀሰው እሷ ነች። ቦርደር ራዲየስ 10 ፒክሰል ቦርደር ራዲየስ 10 ቦክስ ሻዶው እንደገና ደግሞ ሻዶው መሆን አለበት። ቦክስ ሻዶው ለምሳሌ ቦክስ ሻዶው 0.4 ፒክሰል 6 ፒክሰል ከዛ RGBA 0.0 የመጨረሻው ደግሞ እቺ እንትንስጣት ምንድነው? ኦኬ 0.1 ኦፓሲቲ ማለት ነው። ኦፓሲቲዋን 0.1 ብላት እስኪ ለምሳሌ 0.5 ብንላት እስኪ ኦፓሲቲዋ 5 ብንላት ምን ትመስላለች? እስኪ ነው ፈዘዝ ያለ ይሆናል ማለት ልክ በዚህ መልክ የተሰጠን እንግዲህ ራዲየስ ቦርደር ራዲየስ ያላት እቺ ካርብ እንድትሆን ይቺ ኤጅ እና ይቺ ኤጇ ካርብ እንድትሆን ይቺ ነች ቦርደር ራዲየስ ያላት ይቺ ካርብ እንድትሆን ነው። እንደገና ደግሞ ልክ አሁን ኢሜጃችን የሆነች ሉክ ላይክ እየመጣች ነው። እሺ አሁንም እንቀጥል። ቦርደር ራዲየስ ሰጠናል። ከዚህ ቀጥሎ ደግሞ ኤች ቱ ቴክስት የሚውዚክ ፕሌየር የሚለውን እንትን እናስተካክላለን። ከዚህ ቀጥሎ ሚውዚክ ፕሌየር ይህን ቴክስት ነው የምናስተካክል። ስለዚህ እሱ ቴክስት ደግሞ ኤች ቱ ብለን ስለሰጠነው ፊት ኤች ቱ እሱ ደግሞ ምን ሆነ ፎንት ሳይዝ 24 ፒክሰል ኤፍኤስ 24 ፒክሰል ማርጅን ቦተም ኤምቢ 15 ፒክሰል ካለር 3 ካለር ለምሳሌ ስሪ እናደርገው የቴክስት ካለራችን ማለት ነው። የቴክስት ካለር ነው። እሺ ከዚህ ቀጥሎ ራሱ ኦኬ ስለ ቴብል በቃ ከዚህ በኋላ ማነው ይሄ እንትን በቃ ከዚህ በኋላ ስለ ቴብል ጠቅላላ ስለ ቴብል እናወራ ማለት እንደዚህ እዚህ ቴብል ውስጥ ልንገባ ነው። አሁን ደግሞ የምናወራው ሁሉም ነገር የምናወራ ከዚህ በኋላ እዚህ ቴብል እየገባን ነው። ስለ ቴብሉ ደግሞ እናወራ እንግዲህ ምን እንደሚያስፈልገው መጀመሪያ ትልቁ ቴብል ቦርደር ትልቁ ቴብል መጀመሪያ ኦቨርኦል ቴብሉን ስለ ቴብሉ እናወራለን። እሺ ስለ ቴብሉ ስናወራ ቴብል ታግ እንጠቀማለን። ኦኬ ቴብል ታግ ምናምን ሳይሆን ቴብል ሴሌክተር ነው የሚባል እዚህ ላይ ዊድዝ 100% ሚስታው ዊድዝ 100% የኛን ማየት ስላለብን ዊድዝ 100% ሰጥተናል ማለት ዊድዙን እንዲዝ ጠቅላላ የተመደበለት ዊድዝ እንዲዝ ከዛ ቦርደር አይኖረውም። ቦርደር ኮላፕስ ነው ኮላፕስ ኦኬ ሶሪ ቦርደር ካላር ያለብን ኮላፕስ አሁን ኮላፕስ ነው ቦርደር ኮላፕስ ነው ቦርደር አንሰጠውም ምክንያቱም ዲቪዥኖች ላይ እንስጣለን። ከዚህ ቀጥሎ ደግሞ ማርጂን ቶፕ 20 ፒክሰል ወደ ላይ ያለው እንትን ኤምፒ ሶሪ ማርጂን ቶፕ 20 ፒክሰል ማርጂን ቶፕ 20 ፒክሰል ስለ ቴብል ትንሽ ዝቅ አድርገናል። ካለ ከነበረበት ከሚውዚክ ፕሌየሩ ትንሽ ዝቅ ብሏል። አሁን ደግሞ ስለ ዳታዎቹ እናወራለን። ስለ ቲኤች እና ስለ ቲዲ ቲኤች እና ቲዲ አነስ ወዳት ወደ ውስጥ እየገባ ነው እየመጣነልን። ቲኤች እና ቲዲ ምን ይሆኑ? ቴክስታቸው ወደ ሌፍት ይሆኑ። ቴክስት አለመንት ሌፍት እነዚህ ቴክስቶቹ ወደ ቴብሉ መስመር ጠጋ እንዲሉ ማለት ነው ወደ ሌፍት በኩል። እሺ ፓዲንግ 12 ፒክሰል በመካከላቸው ያለው ፓዲንግ 12 ፒክሰል እንስተው እየመጣ ነው እያየ ነው። የተወሰነ ላይን እየሰጡን ቴክስቶች ጠጋ እያሉ ነው። አሁን የተወሰነ ላይን እየሰራልን ስትራክቸር እያዘ ይመስላል። 12 ፒክሰል ከሰጠን በኋላ አሁን ቦርደር እንስተው። ቦርደር ስንሰጥ የሆነ ነገር ያሳየን ያለንበትን ቦርደር 1 ፒክሰል ቦርደር 1 ፒክስ ኮማ ሶሊድ ከዛ ከለር ምን ይሁን ከለር 6200 ኢኤ ሰጥተናል። ቦርደር ሶሪ ቦርደር ሳይሆን ማለት ሶሪ ቦርደር ላይ ሳይሆን ይመስል ያለብኝ
ስሪዲስ ተሰጠ ነው። ኦኬ ቦርደር ሰጠ ነው። ግን ይሄ ቦርደሩ በደንብ ስለማያሳይ በፊት ይሄ ቦርደሩ ፈዘዝ ያለ በኋላ እንቀይረዋል። አሁን ግን ለይት ስንሰራ እያየ ነው እንድንሄድ ብላክ ብንሰጠው የተሻለ ነው። ስለዚህ 0 0 ልስጠው 0 ብንሰጠው እኛ በኋላ ላይ ከለር ፈዘዝ ያለ ከለር እናደርገዋለን። ምክንያቱም አሁን ላይናችን እየሰራ ስለሆነ እንዲታይ። ስለዚህ እንትናችን በዚህ ይመስላል ማለት ነው። ሙሉ በሙሉ እየመጣልን ነው። ይኸው ላይ በተናችንም ይሄን ይመስላል። በቃ በጣም ያምራል። እንትናችን ራሱ በዚህ መልክ እየመጣ ነው። እሺ የሚቀጥለው ከጨርስ ማለት አሁን ደግሞ ስለ ቲኤች እናወራለን። ስለ ቲኤች ምንድነው? ቲዲ ምንድነው? ከዚህ በፊት ስለ ቴብል ብቻ የተሰራ ኮርስ አለ። ያን ሪፈር እንድታደርጉ ሳጀስት አደርጋለሁ። አሁን ደግሞ ቲኤች ደግሞ የምንሰራው አሁን ደግሞ አላማችን ይችን ሮ ነው። ይችን ሮ ከለሯን ባክግራውንድ የተለያየ ነገር ማሳመር ይችን ሮ ብቻ ነው አሁን የምንሰራው መረጃ የሚመለከት። ስለዚህ እንቀጥል። ቢጂ ከለር ቢጂ ባክግራውንድ ከለር ማለት ነው። ሶሪ ቢጂ ማለት ለማሳጠር ነው ቢጂ ከለር። ስለዚህ ባክግራውንዱ 62 ቅድም ሰፊ የነበረው ኤኤ ማለት ነው። እስኪ ምን መጣኝስ? ይሄኛ ደግሞ የአሪል መጣ ነው ይሄ ማለት ነው። ኦኬ እየመጣልን ነው። በጣም ደስ የሚል ነው። ኦኬ ዘናየ ከለር ደግሞ እዚህ ጋር የሚጻፉ ቴክስቶች ከለር ለምሳሌ አልበም አርት ትራክ እና የሌሎችን ደግሞ ዋይት መንጣት አለበት። ልክ እዚህ ጋር እንዳለው አሁን እነዚህ ዋይት ናቸው። ስለዚህ እኛም ከለር ብለን እዚህ ላይ ልክ እንዳለው ዋይት እንዲሆን ከለር ዋይት ማለት አለ መስጠት አለብን። ዋይት ሰጠነው። ከዛ ሴቭ ስናደርግ ዋው ይኸው ከለራችን መጥቶልናል ማለት ነው። ኦኬ አንድ ስም ረስተናል ማለት ነው። አልበም አርት የምትለዋል ችግር የለውም መጨመር እንችላለን። ኦኬ ኤችቲኤምኤላችን ላይ ረስተናል ማለት ነች። የኛ የለን እስኪ ነው በደንብ አጉልተን አለ ወደ ውስጥ ገባ ብሎ ነው እንጂ አለ ሌፍት ስላልነው ገባ ብሎ ነው። አርት የምትላለች እኔ ነስተካክሏል በኋላ የጎደልም ካለ ገና ሲስተም የሚስተካከል ስላለ እሺ። ከዛ ቴክስቶች ደግሞ እነዚህ የምናያቸው ከሆነ እነዚህ ሁሉ ቴክስቶች አፐርኬዝ ናቸው። ስለዚህ የኛ ደግሞ ሎወር ኬዝ ነው የምትከለክል ነው። ስለዚህ እኛም ቴክስት ትራንስፎር ብለን አፐርኬዝ ናቸው ቴክስት ይሄኛውን ትራንስፎር እንምረጥና አፐርኬዝ አሁን የኛም ቴክስት አፐርኬዝ ሆነልን ማለት ነው። ኦኬ በጣም አሪፍ እየሄድን ነው። ከዚህ ቀጥሎ ደግሞ ስለ ኢሜጃችን ነው። ኢሜጁ ትልቅ ስለሆነ ነው እንትናችን ያበላሽብን። ስለዚህ ኢሜጅ ማስተካከል ስራ እንስራ። ኢሜጅ ግን ኢሜጅ ስንል በቲዲ ውስጥ ያሉት ኢሜጅ ማለታቸውን ቲዲ ኢሜጅ ዊድዝ 50 ሄት 50 ዊድዝ 50 ፒክሰል ሄቱም 50 ፒክሰል ይኸው ዊድዝ እናንተ ሲስተካከል ሁሉም መጣና ይኸው የኛ እንትናችን። ስለዚህ ሁሉ ኦኬ ነው ማለት ያ ዊድዝ 50 ኤቭሪቲንግ ኢዝ ኦኬ ነው። ሄትም 50 መጥቶልናል። ከዛ አሁን ደግሞ ቦርደር ራዲስ ቦርደር ራዲስ 5 ፒክሰል ቦርደር ራዲስ 5 ፒክሰል አካል እስኪ እንስጣ ያ ለያውንም በጣም እንደምን ለኢሜጁ ማለት እያንዳንዱ ኢሜጁ ከረር ያላለች ኢሜጇ ቦርደር ሬዲስ ተጣጣው ይቺ ኤጇን ለዚች ነው ይቺ ነው ቦርደር ሬዲስ ያላለች ከርቭድ እንድትሆን ለምሳሌ ኮመንት አድርጌ ላሳይችኛው ከርቭ አጠፋለች እንትን ብለን ስትሪት ኤዮ ኤጅ ሆናው ከርቦቿን ሬዲስን ባጠፋው ኤጅ ሆን። ስለዚህ ለዛ ሲባል ነው እሷ እንድታምር ነው ውበት እንዲኖራት ነው ቦርደር ሬዲስ ያለው ነው። እሺ ማለት እያንዳንዷን ነገር ምን እየሰራ እንደሆነ የቱ ላይ አፕላይ ያደርግ እንደሆነ ማወቅ ስላለብን። ኦኬ አሁን ቲጂ ውስጥ ኦልሞስት እየጨረስን ነው። የሚቀጥለው ስራችን ደግሞ ወዴት እንሂድ? ወደ ሮዎቹ እንሄዳለን። ቲአር ኤንስ ቻይልድ ኤንስ ኦኬ ሶሪ ቲአር ከዛ ሆቨር መለከቷል ኤንስ ሁለተኛውን እንመርጣለን። ኤንስ ቻይልዱ ምን ይሆነው ኢቭን የሆነውን ሌላ ከለር እንስጠው ነው። አሁን ደግሞ ቴክኒካሊ ቲአር ኢቭን የሆነውን ባክግራውንድ ከለር ቢጂ ከለር ኤፍ9 ውስጥ ኦኬ በደንብ ክሊር አይደለም ማለት የትኛው ጋር እንደሰጠን ይሄን ከለር ብለናል። ክሊር አይደለም። ስለዚህ ለምሳሌ ትንሽ ጠቆር ያለ ከለር በቃ አሁን ይሄ እንደሰጠው ለምሳሌ ወይም ሰማያዊ ሲጠውና የቱ ጋር እንደሰጠን እንድናውቀው ለማን የሰጠው የሚል ይሄ ከለር ለማን ነው። አሁን እነዚህ ኢቭን የሆኑት ይሄ በነገራችን ላይ ሮዎቹ የሚጀምሩት ቻይልድ ሮዎቹ እዚህ ጋር አንድ እንላለን። ይሄ ኦድ ነው። ከዛ ይሄም ኦድ ነው ሶስተኛ ስለሆነ ስለዚህ ኢቭናችን ይሄ ነው። ስለዚህ ኢቭን የምንላቸው ስለዚህ ከፍ አድርጌ ባሳየው አንድ እዚህ ጋር ስለጀመረ ስለዚህ ኢቭን የምንላቸው የመጀመሪያው ኢቭን ይሄ ነው። ከዛ ቀጥሎ ደግሞ ወታች ከዛ ቀጥሎ ኢቭኖቹን ከለር ሰጠናቸዋል ለመለየት እንዲመች ነው። እሺ እንቀጥል። አሁንም ሰዓት እያስረዘምን ስለሆነ ግን ጥያቄ ካለ ኮሜንት ሴክሽን ላይ ጻፉልኝ ወይም ክሊር ያልሆነላችሁ። እሺ ኢቭኑን በእንዴት ከሰጥ ነው። አሁን ደግሞ ሆቨር ስናደርገው
ማለት ከርሰራችን ወደ ስናስጠጋው ደግሞ የሆነ ከለር መቀየር አለበት ነው። አሁን ደግሞ ፒአር ሆቨር እየቸኮልኩ ነው። ሆቨር ስናደርገው ደግሞ ፒአር ሆቨር ቢጂ ከለሩ ቢጂ ከለር ኤፍ1 ይታል። አሁን ደግሞ ኤፍ1 ብንሰጠው ኤፍ1 ብንሰጠው ይኸው ወደ እንትን ጠጋ ሳደርገው እንደዚህ ጠቋር ይላል። ይኸው ሆቨር ሳደርገው ነጣ ይላል። እንትን የነበረው ይኸው ሆቨር ሳደርገው ነጣ ይላል። በቃ ልክ እንደዚህ እንደተፈለገው ማለት ነው። ኦኬ በጣም አሪፍ። አንድ እንትን ከርሰር ጠፍታ ነው እዚህ ላይ ይኸው ሆቨር ስናደርግ እንደዚህ መጣ የተፈለገ። እሺ ከዚህ ቀጥሎ ደግሞ ወደ ኦዲዮ ፋይሎች እንሄዳለን። ኦዲዮ በጣም ትልቅ ሰፊ ቦታ ይዞብናል። ይሄ ኦዲዮ እንደምናየው ይሄን ሰፊ ቦታ ከሱ በላይ ቦታ ነው ያዘብን። ስለዚህ ኦዲዮውን ማስተካከል አለብን። ይሄን ኦዲዮ ለማስተካከል ኦዲዮ መጥራት አለብን። ኦዲዮ ሴሌክተር መጠራት አለበት። ኦዲዮ በራሱ በክላሱ ልክ ዊድዝ 100% እንሰጠዋለን። ማለት ራሱ በያዘው ከቶታል ሳይሆን ራሱ የተሰጠውን ቦታ ብቻ እንጠቀም። አሁን እስኪ እያት ኦዲዮ በአንድ ጊዜ 100% በራስ ዊድዝ ይሄ የኢሜጅ በራስ ብቻ ስንለው በአንድ የተሰበሰበልን ማለት ነው። ወይም አንድ ኮመንት አድርጌ ላሳየችን ዊድዟን ኮመንት አድርጋት። ይኸው አሁን ይሰፋል። ይኸው ኦዲዮ ይህን ያህል ቦታ ይዞ ነው ብቃት ግን የራስን ብቻ ሲባል እዚህ ጋር ኮመንት ባደርገው ኮመንቱን ባወጣው ምን ያዘ ማለት ነው? የራሱን ይኸው ተሰበሰበልን ማለት ነው። ስለዚህ ኦዲዮ ወደ ላይ ወጣች እዚቹ የኤጇ ላይ ብቻ ነው የሚሆንልን ማለት ነው። በጣም አሪፍ ነው። አሁን ደግሞ ስለ በተኖቹ ነው የምናወራ። አሁን ደግሞ እያንዳንዱ እነዚህ ቴክስቶች ነው ጨርሰናል። እያንዳንዱ ቴክስቶች ጨርሰናል። አሁን እስከዚህ ያሉትን ጨርሰናል። አሁን የምናወራው ደግሞ ስለ እነዚህ ነው የምናወራው። ስለ በተኖች እንቀራል። ሌሎችን እየጨረስን ነው። ስለ በተኖች ስናወራ ደግሞ በተኖች ጋር ስንደርስ ቢቲኤን ብለን የሰጠናት ክላስ አለች። እዚህ ላይ በተን ብለን የሰጠናት ቢቲኤን ለሁሉም በተን ይቺ ቢቲኤን የሁሉም ኮመን ነች። ቢቲኤን ስለዚህ ቢቲኤን አንዴ ክሊክ አደርጋታለሁ ወደ ሲኤስኤስ ልመለስ አሁን። ስለዚህ ዶት ቢቲኤን ክላሷ ማለት ነው። ቢቲኤን ማለት በተን የሚለውን የፈለግነውን ስም መስጠት እንችላለን ለማሳጠር እንዲመችን በሚል ፓዲንግ 2 ፒክሴል እና 5 ፒክሴል ስጣት ማለት ይቺ በተኗ የተፈለገው እነዚህ በተኖች በጣም ያምራሉ አይደለም? እነዚህም በተኖች እንዴት ውበት እንዲኖራቸው እንዲያምሩ ለማድረግ ነው። እኛ ዓላማችን በተኖቻችን እንዴት ልናሳምር ነው። የኛ ማማር አለባቸው። እንዴት የመጀመሪያው ብቻ የሚል ነው። እሺ ስለዚህ ወደ በተኖች አሁን ወደኛ ላይ እናድርገውና በተን ላይ ስንመጣ የመጀመሪያ ለበተኑ መስጠት ያለበት እስኪ ወደ እንትኖቹ እንስጠው። በተን ስናስተካክል ይታይ ትንሽ ጠገር አድርገው እንደዚህ አሁን ይታያል። አሁን የመጀመሪያው ፓዲንግ 2 ፒክሰል እና 5 ፒክሰል እንስጠው። ትንሽ ተወሰነ አጠር እያደረገው ነው። አሁን ፎንት ሳይዝ 12 ፒክሰል ለበተኖቹ ኤፍኤስ 12 ፒክሰል የበተኖቹ ቴክስት ማለት ነው። ቦርደር ራዲስ አሁን ደግሞ የበተኖቹ ይሄ ራዲስ እንዲኖራቸው እንደ ኢሊፕስ ሼፕ እንደሆኑ ራዲስ ልሰጣቸው ይገባል። ስለዚህ ቦርደር ራዲስ የሚል ልስጥና ስንት ይሁን 10 ፒክሰል ልስጥ። 10 ፒክሰል ይሁን። ከዛ በቃ እንትኖቹ ቢቲኤን የሚል ታሪፍ እየሆኑ ነው። ራዲስ ኢሊፕስ ያዙ ማለት ነው። በቃቸው በአንዴ ኢሊፕስ ሼፕ ኮመንት አድርገው ይታያል። ይሄው እንደዚህ ሬክታንጉላር ሼፕ ነበሩ በፊት ሬዲስ ስንሰጣቸው ሬዲስ እናደርግባቸው ኢሊፕስ ይሆናሉ ማለት ነው። በጣም አሪፍ። ከዛ እንደገና ደግሞ አሁን የፊተኛውን የበፊቱን ካየነው እዚህ ጋር ወደ በተኖቹ ጠጋ ስንል የእጅ ምልክት ፖይንተር ታደርጋለች። የኛ ግን ስቲል እንትን ነው ከርሰራችን ያለ። ስለዚህ እኛም እዚህ ጋር ከርሰራችን ወደ ፖይንተር መቀየር አለበት። ከርሰር ፖይንተር ይሄው አሁን ጠጋ ብለን የኛም የእጅ ምልክት ፖይንተር አሳይሽ ማለት ነው። እሺ ከዚህ ቀጥሎ ደግሞ ቴክስቶቹ ይሄ አሁን ለምሳሌ የላይኛው እንኳን አድ በካፒታል የተጻፈ የሚቀጥለው ግን ሪሙቭ በስሞል የተጻፈ። ስለዚህ ቴክስት ትራንስፎርም ሁሉም አፐርኬዝ መሆን አለበት። ቴክስት ትራንስፎርም አፐርኬዝ ይኸው ቴክስቶቹ ውስጥ ላይ ያሉት በተን ውስጥ ያሉት ቴክስቶች አፐርኬዝ ሆኑልን ማለት ነው። እሺ ሌላው ደግሞ ማርጂን ራይት 3 ፒክሰል ትንሽ እንጨምር 3 ፒክሰል አካባቢ ኤምአር ማርጂን ራይት ማለት ነው። ኤምአር ማለት 3 ፒክሰል አካባቢ ልስጠው በራይት በኩል። እሺ ከዚህ ቀጥሎ ደግሞ የማሳመር ነው። ትራንዚሽን እንዲኖር ከአንድ ወደ አንድ ሲሆን የሆነ ትራንዚሽን የሚባል ነገር አለ። እንጨምር ትንሽ። ስለ ትራንዚሽን ወደፊት እናያለን። በእርግጥ ትራንዚሽን ኦል በሁሉም አካባቢ። ከዛ 0.2 ሰከንድ ዱሬሽኑ ከዛ ቀለል ያለ 0.3 ሰከንድ ከዛ ኤስ የሚባለው ይሁን ማለት ነው። እንግዲህ ትራንዚሽን ጉዳይ ወደፊት በደንብ እናየዋለን። ለአሁን ትንሽ አድቫንስ ነች ያላየናቸው ቶፒኮች። ሌሎች እንኳን የሆነ እንትን ላይ በብዛት ተሰርተዋል። እሺ አሁን እንደ ጄኔራል በተን ጨርሰናል። ከዚህ በኋላ አዲንና ሪሙቭ ብቻ የሚያለያዩ ነው የምንፈልገው። ለምሳሌ እነሱ ይለያያሉ ከተባለ የአድ ለምሳሌ ግሪን ነው፣ የሪሙቭ ደግሞ ሬድ ነው። እነዚህ
ዲፈረንት የሚያደርጓቸው ኮመን ፕሮፐርቲያቸውን ለእንትኖቹ ለበተኖች ኮመን የሚያደርጋቸውን ጨርሰናል። አሁን ደግሞ የሚያለያያቸውን እስቲል እንትናችን ይጫወታል አይደለ? ያው ኦኬ 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 አልመጣ እንትን እናስተካክላለን ማለት ስለዚህ እሺ ኤኒዌይ እንቀጥል። አሁን በተኖች ላይ ነው ያለነው እና ወደ በተን ነድ ኢንዲቪዥዋል በተን ከመጀመሪያ እቺ በተን አድ የምትባለውን እቺን እንውሰድ። እቺን በተን አድ እንውሰዳት። አሁን ክላስ ስለሆነ ዶት እጠቀማለሁ። ከዛ ፔስት አደርግና በተን አድ ምን መምሰል አለባት? ባክግራውንድ ከለር ቢጂ ከለር ግሪን ነገር ነው አይደለም? ፎርሲኤ ኤፍ50 እዚህ ጋር ፎር እንረሳው ጽፌው ነበር ግን እሺ ኦኬ አልቀየረ። ለምንድን ነው ካፍ የሚለው በካፒታል ነው? ካፕ ፈልጎ ከሆነ ካፍ እንበለው እስኪ። አሁን ሴቭ እናደርግ። ስቲል አልመጣም። ይሄኛው ከለር ነው እስኪ ከለር ካልሆንኩ ብሎ ነው። ኦ ሶሪ እዚህ ጋር ሌላ ከርሊ ብሬስ ጨምሬያለሁ በሚስቴክ። ስለዚህ ይሄ መጥፋት ስላለበት ነው። አሁን መጣት አለበት ማለት ነው። እዚህ ጋርም እንደዛው ቫልዩ ሚስቴክ ተሰርቷል። እሺ አሁን መጠለያው በጣም አሪፍ ሁሉም አንድ ላይ መጡ። እዚህ ላይ ጽፍ ሁለት ከርሊ ብሬስ ሁለት የጻፍኩት ኦኬ። ከዚህ በመቀጠል ደግሞ ሆቨር ሲደረግ ለምሳሌ እዚህ ጋር የሆነ ነገር አሁን ልክ እንዴት ሆቨር ሲደረግ ምን ይምጣ? አሁን ደግሞ ይሄንን ታች ደግምና ሆቨር ሲደረግ ደግሞ የሆነ ሰው ከርሰራችን ጠጋ ስናደርግ ቢቲን ሆቨር ሲደረግ ባክግራውንድ ከለር ቢጂ ከለሩ ምን ይሁን ኤፍ የፈለግነው መስጠት ይችላል። ግን እኛ የሆነ ነገር እንስጠው ቢያስለየት የሚል 336 ስለዚህ በተኖቻችን ጠጋ ስናደርግ ሬድ ይሆናል ማለት ለምሳሌ ፊቱን ልክ ያለን ጠጋ ሲደርግ የሆነ ነገር ብዙ አይለይም፣ እንደውም በደንብ ይለያል። ስለዚህ እኛ ኦኬ ጠጋ ሲደርግ ሬድ ስላይትሊ ሶሪ ነው የሚያሳሳቱት። ይሄኛው ሬድ ሳይሆን ይሄ ለታችኛው ነው የሚሆነው። ይሄ ለታችኛው ነው። ኮመንት አድርጌ ላቆየው በኋላ ከምጽፍ እና እሺ ቢጂ ከለር ሬድ ሳይሆን 45A04 እንስጠው ለምሳሌ። ወይም ከለር አልነገድም። ይሄ እንትን ሲባል ይቀይራል። መብታችን እንደፈለግ እንትን ማለት ወይም ደግሞ ከሌሎች ሌት እንዲል ግሪን እናደርገው። ለምሳሌ ይሁን ግሪን በቃ ኦቨር ስቴሪንግ ቀየር ያደርጋል ትንሽ ማለት ነው። ኦቨር አሁን ማን ይቀረናል? ሪሙቭ በተን ይቀረናል። ለሪሙቭ ደግሞ አሁን ይችን ክላሷ አላምጣት። ይችን ሪሙቭ ትለዋል እናምጣት። ከዛ ይች እዚህ ጋር እንመጣና ክላስ አድርገን ፔስት እናደርግና እሺ ከዛ ይችኛዋን ካለ ቅድም ሰጥቻት የነበርኩት ባክግራውንድ ለዚህ ስለሆነች እዚህ ጋር ፔስት ላደርጋት። ከኮመንት ላውጣት ኮንትሮል ስላሽ ብዬ ኦኬ። አሁን ሁሉ ከለራቸው ሬድ ሆነች ማለት ነው። ሬድ ሆነች ማለት ነው። ከለር ለዚህኛዋ ዋይት ላደርግላት። ከለር ዋይት ትሆን። በነገራችን ላይ ከለር ለአዲም የትጋለች ለአዲም ከለር ዋይት መስጠት አለብን። ከለር ዋይት ወይም የፈለግነው ነው ብቻ ስናየው ያምራል የሚለን ማንን ማስገደል ይሄ ቀይ። አሁን ዋይት ከለር እንትን ከለር ሆኖ በጣም አሪፍ። አሁን ደግሞ ቢቲኤን ኦቨር ስትሆን ነው። ቢቲኤን ሪሙቫ ኦቨር ስትሆን፣ እችኛዋ ደግሞ ሌላ ሰው ከርሰራችን ጠጋ ቢል ኦቨር ኦኬ ሶሪ እቺ አታስፈልግም። ዶት ኦቨር ስናደርግበት ምን ይሰጠናል ማለት ነው? እንዲሰጠን የፈለግነው ባክግራውንድ ከለር ቢጂ ከለር ማለታችን ነው። ባክግራውንድ ከለር ስንት እንስጠው? ስለዚህ ዲ3 ቱ ኤፍ ኦቨር ስትደርግ ለየት ያለ ከለር ወይም መቀየር እንችላለን። ተመሳሰለች በቃ ወይም ሰማያዊ አድርገናት በቃ በሄስሴል ሰጥቷት ችግር የለውም ሁሉም ያስኬዳል። ስለዚህ ኦቨር ስናደርገው ለየት እንድን የተፈለገው ለእኛ እንትን እንዳይመሳሰልብን። እሺ ባክግራውንድ ከለር ስለዚህ በተሳካ ሁኔታ ጨርሰናል። እንትናችንን ፕሮጀክታችንን ጨርሰናል ብለን የምናምነው ይህን በተወሰነ መጥቷል። እኛ የሰውየውን ኮፒስ ስላደረግነው ነው። አዲ እንትናችን አልተጫወተልንም አይደለ? ኦኬ ምንድነው? እስኪ ኤችቲኤምኤል ላይ ሄደን ያልተጫወተበት ምክንያት እንፈልገው። ምናልባት ቨርሽኑ ወይም ደግሞ ኤምፒ4 ቀርቶበት ነው ሊሆን የሚችለው፣ አኮርፎ ነው ሊሆን የሚችለው። ስለዚህ እንሂድና ኤችቲኤምኤል ላይ እሺ ባላ እንትኑ አሪፍ ነው ማለት ታይፑ አልተቀየረም። ምናልባት እስኪ ዝቅ ያሉት ልሞክራችሁ። ኦኬ ስለዚህ እንትኖቹ ቨርሽኖቹ ላይ ከፍ ነው በነው እንጂ ብቻውታ ማለት ስለዚህ ይጫወታል ማለት ነው። ምናልባት ኦኬ እንትኖቹ ናቸው ከፍ ያሉበት ወይም ደግሞ ማለት የላይኛው ያልተጫወተበት ምክንያት ከሆነ እንደዚህ ነው እና ነው። ኦኬ ስለዚህ ሁሉም ይጫወታል። ሁሉም ይጫወታል። ይሄ ከላይ ወደ ላይ ሸፍኑብና ስለዚህ የዛሬውን ትምህርት በተሳካ ሁኔታ ጨርሰናል። ሆነን ለመናገር ይሄን ቪዲዮ እስካሁን ድረስ ቆይታችሁ የተከታተላችሁ ከሆነ ይሄን ኮርሱን ወዳችሁታል ማለት ነው። ስለዚህ ቻናላችንን ላይክ፣ ሰብስክራይብ አድርጉ። በሚቀጥለው ደግሞ ለኦዲዮ እንሰራለን፣ እንዲሁም ለጉግል ለዩቲዩብ እና ለጉግል ማፕ እንሰራለን። ለዛሬው በዚህ ይበቃናል። እናመሰግናለን። በሚቀጥለው እስከምንገናኝ ደህና ሁኑ።